ሙኒራ በቅርቡ ከቤታችን ፊት ለፊት ማንም ሳይገባበት ተዘግቶ ከቆየ የቀበሌ ቤት ውስጥ የገባች የቀበሌ ሰራተኛ ጎረቤቴ ናት። ሰው መቼም ሐሜተኛ ነው። የቀበሌ ቤቱን ያገኘችውና የገባችበት የቀበሌ ሰራተኛ ስለሆነች ነው። ያውም ደንበኛ ጆሮ ጠቢ እያሉ ገና ከገባች 4 ወር እንኳን ያልደፈናት ሙኒራን ማማት ቤት ለምቦሳ ይመስል በወጣች በገባች ቁጥር ይቦጭቋታል። ዘውድና ጎፈር የ10 ሳንቲም ሁለት ገጽታ እንደሆኑ ቀበሌ የሚሰራ ሰውና ቀበሌ ለጉዳይ ሄዶ ጉዳዩ ቶሎ የሚሳካለት ሰው ሁሉ አንድ ነው የሚመስሉኝ። ሁለቱ ጆሮ ጠቢና አሽቃባጮች። ታዲያ በወጣች በገባች ቁጥር የማያት ሙኒራ ግን እንደዛ መስላ አልተሰማችኝም። ብቻ ዝም ያለች ደርበብ ያለች ነገር ናት ሲመስለኝውላ። የሥራ ባልደረቦቿ 4:30 ገብቶ 5 ሰዓት ለሻይ ብለው ሲወጡ ቢሮ ውስጥ ብቻዋን ቀርታ የነሱን ስራ ደርባ የምትሰራ ነው የሚመስለኝ። የሚገርመው እቺ ጎረቤቴ ብቻዋን አይደለም የምትኖረው፣ እናቷም አብረዋት አሉ። እናቷን ከገቡበት ቀን ጀምሮ አይቻቸውም ሆነ ስማቸው ማን እንደሆነ አላውቅም። እና ሙኒራ ሁሌም እናቷን ስትጠራቸው ሃርሜኮ እያለቻቸው ስለሆነ ትክክለኛ ስማቸው ልደርስበት አልቻልኩም። ሃርሜኮ ሃርሜ። ታዲያ ከቤታችን በር ላይ ሆኜ ልብስ ሳጥብ የሙኒራ እናት ድምጻቸውን ከተከፈተው የራዲዮ ካሴት ሙዚቃ በላይ ጮክ አድርገው ያወራሉ። ኦሮሞሪ ጎባሴ ቀጀልተ ገራሆራቲ አዮቆ ያይሌኮ አናና ከነቀበቲ ወራ ወሪ ቤክተኒ ጀደነ በሰብሰቲ ኦሮሞሪ ጎባሴ ቀጀልተ ገራሆራ። ታዲያ ስልክ የሚያወሩ ሳይሆን በፊት ጩጬ እያለሁ ቅዳሜ ወደ 10 ሰዓት ግድም የድምጽ ማጉያ ይዘው ሃሎ ሃሎ ነገ እሑድ ከጧቱ 4 ሰዓት ጀምሮ የቀበሌ አዳራሹ ስብሰባ መኖሩን እንገልጻለን እያሉ የስብሰባውን ቀንና የስብሰባውን አጀንዳ ሲያውጁ ሳት ብሏቸው ሌላ ነገር እንዳይቀባጥሩ ማስታወሻ ቢጤ የሞነጫጨሩበትን ወረቀት በግራ እጃቸው ይዘው የሚያነበንቡትን ሰውዬና ሴትዮ ነው የሚመስሉት። አንዳንዴም ለዘብ ባለ ድምጽ ሙኒራ ሙኔ ይሏታል በስልክ ውስጥ የምታወራቸውን ሴት ልጃቸውን። ከፍታላቸው የወጣችው ሙዚቃ ከሳቸው ድምጽ በላይ የሆነባት ሙኒራ ሃርሜኮ ጉርባ መነከኛ ፉልድራ ጅሩ ሰነዋምቴ ሰገሌ ሲርባ አክህርሱ ሂኒ ዮኪን ሰገሌ ደበሊቲና ኦፍሲስ ትላቸዋለች። ሙኔኮ ኢላሜ ሃደኮ ከንጀቴ ነኑ ፈቅዳሜ ጀቴቲ ጀዲ ኢቲሚ። ከተናገሩት ቃል ውስጥ የማውቀው ሙኒራ የሚለውንና ቅዳሜ የሚለውን ብቻ ነው። ምናልባት ቅዳሜ መጣለው ምናምን እያሉ ይሆን? እሳቸውን ለማየት ካለኝ ጉጉት ልብስ ማጠቤን ትቼ ቀን መቁጠር ጀምራለሁ። ከ3 ቀን በኋላ የሚውለው ቅዳሜን በልጅነቴ ከአባቴ ጋር በመጣላታቸው እዚህ ነኝ ሳትል ድንገት ብን ብላ ከጠፋችው እናቴ ኩል እየናፈኩት ወደ አጠባ ይመለሳለሁ። ታዲያ ልጅና እናት ስልክ አውርተው ሲጨርሱ የሃርሜኮ ድምጽ ዝም ሲል በጧት ስትወጣ ከፍታላቸው ቤት እስክትመለስ ድረስ እየተደጋገመ የሚሰማው የጸጋዬ ደንደናን ሙዚቃ ጥርት ብሎ ይደመጣል። ባሴ ቀጀልተ ገራሆራቲ አዮቆ ያይሌኮ አናና ከነቀበቲ ወራ ወሪ ቤክተኒ ጀደነ በሰብሰቲ
ይህን ሙዚቃ የማስታውሰው ዜና ማዳመጥ የትላልቅ ሰዎች ብቻ እስኪመስለኝ ድረስ ዜና ማዳመጥ የሚወደውን አባቴን ከጉያው ስር ሸጉጦኝ በትልቅ ፊደል ኢቲቪ ተብሎ ከተጻፈበት ጣቢያ ላይ አድርጎት የአማርኛ ፕሮግራም ሲያበቃ ተረኛው የኦሮምኛ ፕሮግራም መጀመሩን በረጅሙ እየተነፈሰ ሻማር ከፉኔ ሆርዶፍቶታ ፊ ዳወቶታ ኬኛ አማ ኦዱ ሰዓቲ ለማገባስና ብሎ ከያዘው ወረቀት ላይ ለተወሰነ ሰከንድ አቀርቅሮ የአፍታ ጊዜ ወስዶ ቀና በማለት ዜና ማንበቡን ጀምሮ ከሚጨርሰው ዜና አንባቢ ለጥቆ ሲመጣ ነው። ከላይ ነጭ ሸሚዝ ያደረገ የማይክል ጃክሰንን የመሰለ ጉንጭ ሆነ አገጭ ያለው ጠይም ረጅም ሰውዬ በጥልቅ ስሜት ውስጥ ሆኖ ከጀርባ ካለው ስክሪን ውስጥ ሳሩ እስከ እግራቸው ይዋጣቸውን በብዛት ሆኖ ሳር ወደሚግጡትና ወደሚታለቡት ከብቶች እየጠቆመ ድንገት ደግሞ ከናቷ እግር ስር ገብታ አንዳች ነገር የምትመጠምጠዋን ግልገል ፍየል በጣቱ እያመላከተ ሲያንጎራጉር ነው የሚለው ባይገባኝም አሁን ድረስ ትዝታ ሆኖ ውስጥ ይቀርቷል። ታዲያ ይህንን ሙዚቃ ነው የሙኒራ እናት ሲያዳምጡ የሚውሉት። ሙዚቃውም ቴፑም የሀርሜኮ ጆሮም እርፍ የሚሉት ሙኒራ ከስራ መጣ ዝግት ስታደርገው ነው። ሙዚቃውን እንደዘጋች ውሃ ይዛ መጣ ወደ ሽንት ቤት ትሮጣለች። ምግብ አቅርቢ ሊሏት ነው መሰለኝ። ሙኒራ ሙኔ እያሉ ይጠሯታል። ሽንት ቤት ታዳለች መሰለኝ ማማ እላቸዋለሁ። መሄዷን እያወቅኩ እርግጠኛ ባልሆነ ንግግር ለካስ ጮክ ብሎ መናገር ሳይሆን ጮክ ብሎ መስማት የሚችሉበታል መሰለኝ። ያልኩትን ሰምተው ኖሮ እሺ ጎፍታኮ ደህና ነው አንተ ይሉኛል በተሰባበረ አማርኛ። ታዲያ አማርኛቸው ይጣፍጣል ልክ እንደኔ እናት። እግዚአብሔር ይመስገን የሙኒራ እናት እላቸዋለሁ በተለይ። የሚመልሱልኝ መስሎኝ ባዳምጣቸው ዝም አሉኝ። ያልሰሙኝ መስሎኝ ድምጼን ከመጀመሪያው በላይ ከፍ በማድረግ ወደ በራቸው እያየው እግዚአብሔር ይመስገን ማማ አልኳቸው። አሁንም መልስ አልነበረም። የሚገርመው ካለመገጣጠም ይሁን በቅርብኛ ሰፈር ከገቡ ጀምሮ አዲስ ያመጡት ጸባይ እንጃ የሙኒራ እናት በምን ሰዓት ከቤት እየወጡ ተንፈስ እንደሚሉ እንኳን አላውቅም። ምናልባት ሌሊት ካልሆነ በቀር አንዳንዴማ ስራዬ ብዬ ከሽንት ቤታችን በር ላይ ሆኜ እጠብቃቸዋለሁ። እናትሽ አይታዩም ትንሽ አመም አድርጓቸዋል መሰለኝ አልኳት። የሆነ ሰንበት ቀን ከኔ ቤት ቁጭ እንዳለን ለሙኒራ
namni jira ጆሮዬን ማመን አቃተኝ። የተቀመጥኩባቸው እግሮቼ ብርክ ሲይዛቸው ይታወቀኛል። ተመስገን ዛሬ ላያቸው ነው። አዎ አለ የሙኒራ እናት አልኳቸው። እናትሽ አይታዩም ትንሽ አመም አድርጓቸዋል መሰለኝ አልኳት። የሆነ ሰንበት ቀን ከኔ ቤት ቁጭ እንዳለን ለሙኒራ ልትመልስልኝ ያልፈለገችም መሰለኝ። እጇ ላይ ካለው የፍቃዱ አየልኝ ግርባን መጽሐፍ ላይ እየተመሰጠች መስላ ለመታየት ሞከረች። ሙኒራ አልሰማሽኝም ወይስ አረ መብራት በዚህ ሰዓት ይጠፋል። ሀርሜኮ ብቻ ናት በቃ። እሺ ትንሽ አቆይም ሙኒራ። አይ ሀርሜኮ ትጫለው ዱማ Hapura kawa, fete katule.
የኔን ስም ለመጥራት የወንድሜን ስም አለፍ ሲልም የአባቴን ስም ሳት ያላት ስትጠራ ሰሰማት የመሰቀባትን የነ ሙኒራ ቤት የሚከፈተው የጸጋዬ ደንደና ሙዚቃ አስታውሰኛል። እኔ ሲሳይ እሷ ሙና እኔ ነበር ሀርሜና እሷ ለሰፈሩ አዲስ ገና እና ታዲያ ልጅ ሙናዬ ትወጣለች ከፍታላቸው ራዲዮኑን ይውላሉ እናት ሀርሜ ሲያዳምጡ ቀኑን ሙሉ ሙዚቃውን እኔም ታዲያ እሰማለሁ ሆኜ ከደጅ በተመስጦ በማስታወስ ይኋላውን ባሴ ቀጀልተ ገራሆራቲ አየቆ ያይሌቆ አናና ገኒ ቀቤቲ ወራ ወሪ ወሪ ቤክተኒ ጀደኔ መሴቢሴቲ እማ ምን ማለት ነው እላታለሁ እጇን ይዤ በጉትጉታ ሳሚዬ ኡፍ ሲሲዬ ትላለች ሳት ብሏት አስቀድማ የታላቄን ስም ተጣርታ ስቃለሁ አሽካክቼ ተንከትክቼ በስተቷ ጭንቅ መስብላ ምጅልቅ በቁንጥጫ ከስር ገብታ አርሜኮ ትጫለው ዱማ እኔ የምልሽ ፈረቃ ውሃ ላይና ትምህርት ላይ ብቻ ያለ ይመስለኝ ነበር። ለካ ሱቅ ላይም አለ። እሷም አታሳፍረኝም። ስራ ላይም አለ ብላኝ ፈገግ ትልልኛለች። እኔ ልንገርህ ወላሂ ሲስና እጅህን አምጣ። ወላሂ ሲስና ለማርልህ ካላመንከኝ አረ በማርያም ምንም ነገር አትበለኝ። በቃ ወላሂ አምኜሃለሁ። አርፈ መንገድህን ሂድ በቃ። እኔማ ወደ ሶላት እየሄድኩኝ ነው። ሄሎ የኔ ኡፍ ጀመረ ደግሞ ይሄ መለፋደድ እኮ እኔ ለፍዳዳ እና ካንተ ውጭ ማውራው ሰው አለ። የፈራሁት ደረሰ። የምትፈልጊውን ካገኘሽ በኋላ ናቅናቅ ጣል ጣል ተጀመረ። ሲሳይ አትጫማለቅ። ነቢልን የጓደኛዬ ብራይዳል አለብኝ ብዬ ነው ሱቁን ዘግቼ ወጣሁት። እንዲህ ለብሼ ልሂድ እንዴ? በእናት አረ በጣም ጸዴ ነው። ማናት ግን ቸከሷ? ከላይ በለውጥ ደስ ይለኝ ነበር። አያት እዚች ጋር አንገቴ ጋር ያለችውን ቀዳዳ ያትችን በእናት እስቲ ያቺ ዥንጉርጉራን ሸሚዝን ለምን አትሰጠኝም? ና እስቲ ና በእናት ስጠኝ። አርፈ ሂድ እባክህ። የ30 ሰዓት የመድረሱን አትርሳ እንጂ። ተገርገደላኒ ነይና ያገረለ ነይና የወንዝል ነይና ያገረለች ነይና የወንዝልች አይ ነቢል እህቱ ያስሚን ጋር እየሄድኩ እንዳለው ቢያቅ ምን ይሰማው ይሆን? عبد الله بن عمر رضي الله عنهما عن النبي صلى الله عليه وسلم قال ፍቅር ኃያል ጦረኛን ያለ ጦር ሜዳ ውጊያ እጅን ወደ ላይ ከፍ ማስደረግን ብቻ ሳይሆን ከተራራው አለት ላይ ባለች የመናኝ በአት ውስጥ እንዳለ መናኝ
በአፍ ውስጥ መሽጋ የምትገኘውን ምላስ አርምሞ ያስገባታል። የወትሮ መቀባጠሯን በዝምታ ይለጉማታል። ልክ እንደኔና እንደ ነቢል እህት ያስሚን። ጭራሽ ደግሞ የወንድሟን የሸሚዝ ጠረን በኔ ገላ ላይ ሆኖ ሲደርሳት ምን ሊሰማት እንደሚችል እንኳን ቀድሜ ያለ ማሰቤ። ቆይ እሺ ብሎ ሰጥቶኝ ቢሆንስ? አየኔ ነገር አረ ደስ ደስ ገራዶ ገራዶ አረ ደስ ደስ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ ከብዙ ማስጠበቅ በኋላ የቀጠሮዬ ቦታ ስደርስ ያስሚን እጇን አጣምራ በኩርፊያ ተቀበለች። ያስሚን አኩራፊ ናት። አኩራፊ ወለየ። በደሴ ውሃና በገራዶ አፋፍ ላይ በሚሰሙት የዋሽንት ድምጾች ልጅነቷን ያሳለፈች። ከስንት አንዴ ወንድሟንና የሰፈር ሰው ሽሽት ሌላ ሰፈር ላይ ሄደን ወክ ስናደርግ ከአፏ ላይ ተለይቶ የማያውቀውን ገራዶ የሚል ቃል እንድጠራልኝ ስፈልግ የነቢል እህት እስኪ አባንስ ልስጥሽና ቀድሜሽ ፍጥነት ይላሳይሽ። ስሜ ጠፍቶብህ የወንድሜን ስም ቀላቀልከው? ደሞ ልንገርህ ገራዶ አፋፍ ላይ የማርያም መንገድ እየሰጠው አባሮች ተጫዋች ያደኩ ልጅ ነኝ። አቅምህን ወቅ ትለኛለች እያኮረፈች። ገራዶ 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 አፋፍ ላይ ገራዶ አለሽዋስ። ታዲያ ከደሴ አዲስ አበባ ከመጡ ከተወሰኑ ዓመታት በኋላ ነበር የኛ ሰፈር ቤት ተከራይተው ገብተው በንግድ ሥራ መተዳደር የጀመሩት። መጀመሪያ ሰሞን አካባቢ ከሱቃቸው ዕቃ ለመግዛት ሲሄድ የክቡር ዘበኛ ይመስል ጥርሱን እየፋቀ እሷ ስታስተናግድ እሱ ቆሞ ያያታል። ስንት ሱቅ አልፌ እነሱ ጋር መምጣቴ አይዋጠለትም መሰለኝ ይገላምጠኛል። ሲያፈቅሩ ነው እንጂ ከተማ መሰንበት ደጉ ሰፈሩን እየለመዱ ሰው እየተግባቡ ሲሄዱ በፈረቃ መቆም ጀመሩ። እሷ የምትኖርበትን ሰዓት እየጠበቅኩ የምገዛው ዕቃ ባይኖርም እንኳን ሱቃቸው መመላለስ ጀመርኩኝ። ከክቡር ዘበኛውም ጋር የአይን ሰላምታ ጀምረናል። ደስ ደስ ገራዶ ገራዶ አለቀልሽ ልቤ ተንዶ 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 ተንዶ። ከያስሚን ጋር እየተቀራረብን እንደሆነ ሲሰማኝ ቀልድ ቢጤም ጣል ማድረግ ጀምሬያለሁ። እኔ የምልሽ ፈረቃ ውሃ ላይና ትምህርት ላይ ብቻ ያለ ይመስለኝ ነበር። ለካ ሱቅ ላይም አለ። እሷም አታሳፍረኝም። ስራ ላይም አለ ብላኝ ፈገግ ትልልኛለች። ሌላ የማስቃትን ምክንያት ፍለጋ አይኔን ከሱቅ ውስጥ ሳር መጠምጠው ዱቤ ክልክል ነው የሚል ጽሑፍ ተመለከትኩኝ። ዱቤን ዋቢ አድርጌ ቀልጄ ላስቃት ፈለግኩኝና በዱቤ የተቀለደ ቀልድ ማሰብ ጀመርኩኝ። በዱቤ ቀልድ ዱቤ 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 ግን ሊመጣልኝ አልቻለም። እናም የተሻለው አማራጭ ለነገ ተዘጋጅቶ መምጣቱ ነው። ቻው በቃ ብያት ሄድኩኝ። ቻውታዬ ግን የዲራስን መሰረቷ በውትፍትፏ ጣዕም ቀማሽ ላይ የተመሰረተችውን በትረ በትር ሸብረክ ለማድረግ ቀዬን ትቼ ወደ መናንያኑና ነገስታቱ መንደር ወደ ሰሜኑ በምስራቅ አቅጣጫ የሚሄድ ነው የሚመስለው።
እኔ እንደሌሎቹ አንቺ ለሰጠሽኝ ዱቤ ለወንድምሽ ሄጄ አልሰጠውም። ከያስሚን ጋር እየተቀራረብን እንደሆነ ሲሰማኝ ቀልድ ቢጤ ጣል አደርጋለሁ። እሷም አታሳፍረኝም፣ ፈገግ ትልልኛለች። ሌላ የማስቃትን ምክንያት ፍለጋ አይኔን ከሱቅ ውስጥ ሳር መጠምጠው ዱቤ ክልክል ነው የሚል ጽሑፍ ተመለከትኩኝ። ዱቤን ዋቢ አድርጌ ቀልጄ ላስቃት ፈለግኩኝና በዱቤ የተቀለደ ቀልድ ማሰብ ጀመርኩኝ። ዱቤ 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 ግን ሊመጣልኝ አልቻለም። የተሻለው አማራጭ ለነገ ተዘጋጅቶ መምጣቱ ነው። እናም ቻው በቃ ብያት ሄድኩኝ። ቻውታዬ ግን የዲርአስን ቀልማዳ መሰረቷ በውትፍትፏ ጣዕም ቀማሽ ላይ በላስም የተመሰረተችውን በትረ በትር ሸብረክ ለማድረግ ቀየን ትቼ ወደ መናንያኑና ነገስታቱ መንደር ወደ ሰሜኑ በምስራቅ አቅጣጫ የሚሄድ ነው የሚመስለው። የደስ ልጅ ብትሆን እናሰራኝ የሰው አገር ሰው ናት ትግርገድ የለኝ ትግርገድ የለኝ ትግርገድ የለኝ ነይና ያገር በየቀኑ ሱቃቸው መመላለሱ ነጥብ እንዳያስጥልብኝ በሶስተኛው ቀን ነበር ስለ ዱቤ አሉ የሚባሉትን ቀልዶች ሰብስቤ ወደ ሱቃቸው የሄድኩት። ሰላም ያስሚን፣ እንዴት ነህ ሲሳይ? ስሜን ስትጠራው ለቀልዶ ያሰብኩት ቀልድ ምላሴ ላይ ተደነቃቀፈ። ድንገት ግን ከአንደበቴ አፈትልከው ለወጡት ቃላት የሰጠችኝ ምላሽ ለእኔና ለያስሚን የፍቅር ግንኙነት መነሻ ምክንያት ሆነ። እኔ የምልሽ ከስተመራችሁ ከናንተ ሱቅ ዱቤ ለመውሰድ ቢፈልግ ቢያንስ ዱቤ ከመውሰዱ በፊት የስንት ብር ዕቃ መውሰድ አለበት? እሺ ቢያንስ በቀን ውስጥ ወደ ሱቃችሁ ስንት መመላለስ አለበት? ዱቤ ፈልገ ከሆነ የለም ቁርጥህን ወቅ። እንዴ ለምን? ወንድሜ ዱቤ እንዳልሰጥ ቢነግረኝም ከስተመር ላለማስከፋት ዱቤ በሰጣቸው ለሱ እየመጡ ከቴዎስተር ነው እያሉ እየሰጡት እያጋጩን ተቸገርኩኝ። ጆሬ መስማት የሚፈልገውን ቃል ከሰማ በኋላ ገላይን ስታጠብ አፈንግጣ ጆሬ ውስጥ ገብታ የራሷን ግዛት ለመፍጠር ወዲያና ወዲህ ከምትለው የውሃ ጠብታ የውጭ አትውጪ ግብግብ በአንድ ግርዝን ላይ እንቢታዋ ሲጸና በአንድ ጎና ዘንብሎ የኔ ውጪ ከጆሬ የራስ ድብደባ ጊዜ የምሰማውን የከበሮ አሊያም የገደል ማሚቱ የመሰለ ድምጽ ወንድሜ የሚለው ቃል ጆሬ ውስጥ ያስተጋባል። ወንድሜ የምትለው ቃል ቀዝቀዝ ብላ ገብታ ስትደበደብ ሞቃ ኩልል ብላ እንደምትወጣው አፈንጋጭ ውሃ ከጭንቅላቴ ማስወጣት አልፈለኩም። ወንድሜ የሚለው ቃል ተስማምቶኛል። እኔ እንደሌሎቹ አንቺ ለሰጠሽኝ ዱቤ ለወንድምሽ ሄጄ አልሰጠውም። እሺ ተስማምቻለሁ። እና ምን ልስጣው? ያምላን ከናማት ላፌ ገደብ የለው ያምላን ከናማት ላፌ ገደብ የለው የዘንድሮ መጣው እጅግር የሌለው ሱቅ ውስጥ አጅቧት የሚቆመው ፍቅረኛዋ ሳይሆን ወንድሟ መሆኑን ሳውቅ ጁማን የካላንደሬ መነሻ፣ ሱቃቸውን የአይኔ ዞሮ መግቢያ፣ ያስሚንን ደግሞ የልቤ ማረፊያ ጭምር አደረኳት። ይሄ ሁሉ ሲሆን ግን የወንድሟ ጆሮ ባዳ ነበር። ያስሚን ስታኮርፈኝ ምን ስላት ኩርፊያዋ እንደሚጠፋ ጠንቅቃ ስለምታውቅ ከፊት ለፊቷ እንደተቀመጥኩ ልናገር ስል ዝም በል ዝም፣ ምንም ቃል እንዳታወጣ ትለኛለች። ሲበርድላት ጠብቄ በቀስታ አንጎራጉራለሁ። አረ ደስ ደስ ራዶ ገራዶ አረ ደስ ደስ ገራዶ ገራዶ
አለቀልሽ ልቤ ተንዶ ተንዶ ኩርፊያዋ ወደ ብሶት ተለውጦ በተቀመጠችበት ኩርምት ትላለች። ላባብላት አልሞክርም። በዝምታ ህመሟን እካፈላለሁ። ህመሟ በአንድ ቤት ውስጥ ማጽናት የማይቻለውን አንድ የመሆን ያለ መሆን ጉዳይ እንጂ አርፍጄ መምጣቴ አይደለም። የደስ ልጅ ብትሆነ ይናሰራኝ የደስ ልጅ ብትሆን ይናሰራኝ የሰው አገር ሰው ናት ትግርገድ የለኝ